አምሮ የያዘ የህግ ክፍል ነው። ይህም ማለት ለምሳሌ ያክል በውል ህግ ላይ፣ በንብረት ህግ ላይ፣ በውርስ ህግ ላይ፣ በቤተሰብ ህግና እሱም በፍትሐብሔር ህጋችን ከአንቀጽ 1 እስከ 393 ላይ ተፈጥሯዊ ያልሆነ አሟሟት ከነበረ ይሄ ህፃን እንደኖረ ይቆጠራል። ያስጥልኝ ተመልካቾቼ እንደምናላችሁ የሎየርስ ፎር ኢትዮጵያ በተሰኘ ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ህግን መሰረት ያደረጉ ሐሳቦችን የማካፍልበት አስተማሪ ፕሮግራም ነው። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በጥሞና እንድትከታተሉኝ ስል በአክብሮት ምጋብዛችሁ ይሆናል። ዛሬ የማካፍላችሁ ሐሳብ በህግ ትምህርት ውስጥ ማለትም አጠቃላይ በህግ ስራ ውስጥ እጅግ በጣም ወሳኝ የሆነውን ህግ ስለሰው ምን ይላል ወይንም ደግሞ በእንግሊዝኛው ሎው ኦፍ ፐርሰን ስለሚለው ሐሳብ የማጋራችሁ ይሆናል ማለት ነው። ታዲያ ይሄ የትምህርት ክፍል ምናልባትም በህግ ትምህርት ውስጥ አብዛኛውን የሚባሉ የህግ ትምህርቶች ውስጥ እጅግ በጣም ወሳኝ የሆኑ ሐሳቦችን አጣምሮ የያዘ የህግ ክፍል ነው። ይህም ማለት ለምሳሌ ያክል በውል ህግ ላይ፣ በንብረት ህግ ላይ፣ በውርስ ህግ ላይ፣ በቤተሰብ ህግና አጠቃላይ ምናልባትም ፍትሐብሔራዊ ይሁን የወንጀል ህግ ላይ እጅግ በጣም ወሳኝ የሆነ ሚናን የሚጫወት የህግ ክፍል ነው። እናም ከህግ አንጻር ይህ ሰው የሚለውን ትርጓሜ በቀጥታ በምናይበት ጊዜ በዓለም አቀፍ ደረጃ ሰብአዊ ስብዕናና ማንነት ያለው እንደሆነ እንመለከታለን ማለት ነው። ታዲያ ግን ከህግ አንጻር ይሄ ሰው የሚለው ሐሳብ በሁለት ተከፍሎ እናገኘዋለን። አንደኛው ተፈጥሯዊ ሰው የምንለው ሲሆን እሱም በፍትሐብሔር ህጋችን ከአንቀጽ 1 እስከ 393 ላይ ያሉት ድንጋጌዎች በሙሉ ተፈጻሚ የሚሆኑበት ተፈጥሯዊ ሰው ኖርማሊ እኛ በናቹራል መንገድ በምንፈጠርበት መንገድ የተፈጠረ ሰው ማለት ነው። ሌላኛው ደግሞ አርቲፊሻል ፐርሰን ነው። ያ ማለት ለምሳሌ ካምፓኒዎች ጋር በምንሄድበት ጊዜ እነሱም ተፈጥሯዊ ሰው ጋር ያለው ግዴታና መብት ኖሮት የሚከሰስ የሚከስ ኮንትራት ውስጥ መግባት የሚችል ውል መፈጸም የሚችል ማለት ነው። አንድ አካል ነው ማለት ነው። ሌላ አርቲፊሻል ሰው መፍጠር ማለት ነው። እነዛ አርቲፊሻል ፐርሰኖች በሚፈጠራሉ ብለን በምናይበት ጊዜ ላይሰንስ በማውጣት ሊሆን ይችላል፣ ሬጂስትሬሽኖችን በማካሄድ ሊሆን ይችላል። ይህንን አርቲፊሻል ፐርሰን እንፈጥረዋለን ማለት ነው። ኖርማል አንድ ተፈጥሯዊ ሰው ሊኖረው የሚችለውን የህይወት ዑደት የሚያስተናግድ ሌላ አርቲፊሻል ሰው ለምሳሌ ያክል መወለድ፣ ማደግ፣ መሞት የምንለውን የተፈጥሯዊ ሰው ባህሪና ስብዕና ተላብሶ አንድ ካምፓኒም ይወለዳል፣ ያድጋል፣ ይሞታል ማለት ነው። እናም ከህግ አንጻር ታዲያ ለምሳሌ ቅድም እንዳልኳችሁ ተፈጥሯዊ ሰው ጋር ያለው መብትና ግዴታ እንዳለው ለማሳየት ሞክሬያለሁ ማለት ነው። ስለዚህ መወለድን ማለት ይህ ሰው እንዴት ይፈጠራል ብለን በምናይበት ጊዜ በፍትሐብሔር ህጋችን አንቀጽ 1 ላይ ከተወለደበት ቀን አንስቶ እስከ ሞተበት ቀን ድረስ የህግ መብት እንዳለው ያሳየናል ማለት ነው። ምናልኩም ከተወለደበት ቀን አንስቶ እስከ ሞተበት ድረስ ማለት ነው። የሚለው ትርጓሜስ በራሱ ምንድነው የሚለውን በምናይበት ጊዜ በብላክስ ሎው ዲክሽነሪ ምን ይላል? ጀስት ከናትየው ማህፀን ሙሉ ለሙሉ መውጣት ነው የሚል ትርጓሜ ነው ቀጥታ የሚሰጠው ማለት ነው። በፍትሐብሔር ህጋችን የምናይበት ጊዜ የተወለደው ልጅ መቼ ነው ሰው የሚባለው? በአንቀጽ 4 ላይ የሚኖር ወይም የማይኖር ልጅ፣ በእንግሊዘኛው ደግሞ ቪያቢሊቲ የሚል ሐሳብ እናገኛለን ማለት ነው። ይሄ ቪያቢሊቲ ምንድነው? ልጁ ከማህፀን ከወጣ በኋላ ግዴታ 48 ሰዓት ሊሞላው ይገባል የሚል ሐሳብ ነው በውስጡ የያዘው ማለት ነው። ነገር ግን 48 ሰዓት ሳይሞላው ከሞተ በንዑስ አንቀጽ 2 ላይ እንደተገለጸው ማለት ነው ይሄ ልጅ ሰው ነው አያስብለውም ማለት ነው። ነገር ግን 48 ሰዓት ሳይሞላው የሞተው በተፈጥሯዊ መንገድ የሞተ ሳይሆን ጀስት አርቲፊሻል መንገዶች ለምሳሌ ያክል ወይ በሐኪም ስህተት ሊሆን ይችላል፣ ወይ ደግሞ ድንገት ሰዎች ሊያቅፉት ሞክረው ወድቆባቸው ሊሆን ይችላል። ብቻ ተፈጥሯዊ ያልሆነ አሟሟት ከነበረ ይሄ ህፃን እንደኖረ ይቆጠራል ማለት ነው። ይሄ ልጅ አሁን እዚህ ጋር በጣም ትልቅ የሚነሳው ጥያቄ ይሄ ልጅ 48 ሰዓት እስከሚሞላው ድረስ መጠበቅ አለበት ወይ? በጽንስ ደረጃ እያለ ይሄ ልጅ ሰው አይደለም ወይ የሚል ጥያቄ በብዙ የህግ አዋቂዎች አርጊመንት የሚነሳበት ሐሳብ በመሆኑ
በፍትሐብሔር ሕጋችን አንቀጽ 2 ላይ ሲገልጽ የተጸነሱ ልጆችን በሚመለከት ማለት ነው። በሕይወት ከተወለደና የሚኖር ከሆነ የራሱ ጥቅም በሚያሻበት ጊዜ እንደተወለደ ይገመታል የሚል ሐሳብ አለ። ይህም ማለት በጽንስ ደረጃ ገና በጽንስ ደረጃ እያለ ያ ልጅ ሰው ነው። ሰዋዊ ማንነቱን ሪኮግናይዝ የምናደርግበት መንገድ ደግሞ ግዴታ 48 ሰዓት ቀደም እንዳልኩት የቪያቢሊቲ ኢሹ ይነሳል ማለት ነው። ጀስት ሚኖር እና ማይኖር መሆኑ ከ48 ሰዓት በኋላ እንለያለን። ነገር ግን ያንን ኮንፊርም እስከምናደርግ ድረስ 48 ሰዓት ቪያቢሊቲውን እስከምንጠብቅ ድረስ ያ ልጅ ሰው አይደለም ማለት አይደለም የሚለውን ሐሳብ በአንቀጽ 2 ላይ ተመልክቶ እናገኛለን ማለት ነው። ምክንያቱም ይሄ ሐሳብ ከምን ጋር ይነሳል? ከውርስ ጋር አብዛኛውን ጊዜ ሲነሳ እንመለከታለን። 48 ሰዓት ሞልቶት ሊሞት ይችላል። ኦሬልስ ደግሞ 48 ሰዓት ሳይሞላው ቅድም ባልኳቸው አርቲፊሻል መንገድ ሊሞት ይችላል። ነገር ግን ይሄ ልጅ 48 ሰዓት ሊሞላው ጥቂት ደቂቃ ቀርተውት እያለ አባትየው ድንገት ቢሞት ይሄ ልጅ አርቲፊሻል በሆነ መንገድ ሞቶ ከሆነ የዚህ ልጅ የውርስ መብት እንደተጠበቀ ይቆያል የሚለውን ሐሳብ የሚያጠናክርልን ነው። ከአንቀጽ 2 ጋር ቀደም ያልኩትን ሐሳብ ከውርስ ጋር ተያይዞ ማለት ነው በአንቀጽ 834 ላይ በምንመለከትበት ጊዜ ስለተጸነሰ ልጅ ስለ ሰዎች በሚለው አንቀጽ በሚመለከቱት ድንጋጌዎች መሰረት ወራሽ ሊሆን የሚችልበትን አግባብ አስቀምጦ እናገኛለን። ማሪ በአንቀጽ 100 ላይ ይሄ ልጅ 48 ሰዓት ሞልቶትም ሊሞት ይችላል። ኦሬል ሳይሞላውም ቢሞት እንኳን መመዝገብ እንዳለበትና በጽሑፍ መቀመጥ እንዳለበት ይገልጽልናል። ይሄንን የሰው ስብዕናና ማንነት በመላበስ ከሕግ አንጻር ያ ሰው የተባለው አካል የሚያገኛቸው ጥቅሞች ምንድናቸው ብለን በምንመለከትበት ጊዜ ቅድም መጀመሪያ ላይ ለመጥቀስ ሞክሬያለሁ። የመክሰስ እና የመከሰስ መብት ይኖረዋል። ንብረትን የማስተዳደር እና የማፍራት መብቱም እንዲሁ የተጠበቀ ነው። ያው ከግዴታ አንጻር ስንመለከት ደግሞ ታክስ መክፈል ግዴታ እንዳለበትም እንዲሁ እንመለከታለን ማለት ነው። እናም ሰው በመሆን የሚገኘው ሐሳብ እጅግ በጣም ጠቃሚ የሆኑ በሕግ አንጻር ሊደገፉና ትልቅ ትርጉም ሊሰጣቸው የሚችልን ማንነት መላበስ እንደሆነ እንመለከታለን። ሐሳቡ እጅግ በጣም ሰፊ ከመሆኑ አንጻር ያው በቀጣይ ክፍሎች ደግሞ አዳዲስ ሐሳቦችን በዚሁ የትምህርት ክፍል ላይ ማጋራችሁ ይሆናል። ፕሮግራሙን ይዤላችሁ የቀረብኩት ዮናታን ዳዊት ነበርኩ። ስለተከታተላችሁን በድጋሚ እጅግ በጣም አመሰግናለሁ። መልካም ቆይታ